ሄሎ ሰላም አለይኩም፣ እንዴት ናችሁ? ሰላም ናቸው። ዛሬ ሄዳችን ሶስተኛ ቀናችን ነው። ሄዳችን ወደ ማጠናቀቅ ደርሰናል። እንዴት ናችሁ? እንዴት አሳለፋችሁ? ሄድ እና እኔ ዛሬ እንትና ውሸታምና እውነተኛ ሰው በአነጋገር መለየት እንዴት ነው የሚቻለው? ሰው ሲዋሻችሁ ፊት ለፊታችሁ ሰው ሲዋሻችሁ ፊት ለፊታችሁ ላይ ሆነው አይኑን እያያችሁ እንደምዋሻችሁ ማወቅ ትችላላችሁ። ስንቶቻችሁ ናችሁ የምታውቁት እውነት ወይንም ውሸት? እና አይኑን እያያችሁ ውሸታም ሰው ስዋሽ መጀመሪያ ማላ ያበዛል። አንተን ለማሳመን መጀመሪያ በማላ ነው የሚጀምረው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ እግዚአብሔር ወላሂ እንደዚህ ነው፣ እንደዚህ። ከዛ አይኑ ደግሞ ትኩር ብላችሁ አይኑ ውስጥ ሲናገር ምላሱ ይተሳሰራል። አሁን የተናገረውን ደግሞ አንዳንዱ ደግሞ አለ ደረቅ ብሎ እንዲሁ መጀመሪያ ማላውን በቃ ማላ መጀመሪያ የማበዛ ሰው ውሸታም ነው። እውነተኛ ሰው ይሄ ነው፣ ይሄ ነው፣ ይሄ በዚህ መጣ፣ ይሄ በዚህ ወጣ። ትፈልጋለህ አህለ ወሳላ፣ አትፈልግም አህለ ወሳላ ይላል። ውሸታም ሰው ግን በጣም ጥለኸው እንዳትሄድ ውሸቱን እንዳታቅበት የማይምለው ነገር የለም፣ የማያደርገው ነገር የለም፣ የማይለው ነገር የለም። በዚህ ይላል፣ በዛ ይላል፣ በዚህ ይላል፣ በዛ ይላል። አንዴ ይጨምራል፣ አንዴ ይቀንሳል። አንዴ ለአንተ ብዬ ነው ይላል፣ አንዴ ለአንቺ ብዬ ነው። ይህንን ሌላ ቦታ ብትሄጂ እንደዚህ ነው። የማታልሉሽ ሰዎች አሉ፣ ተላይ ላይ እንዳትወድቂ። ትክክለኛው ነገር ይሄ ነው። ግን ትኩር ብላችሁ አይኑ ላዩት የሆነ የምናገር ነገር አለ። የአፉ የመላሱ የአነጋገሩ ራሱ የሆነ መልእክት ይሰጣችኋል፣ መልእክት ይሰጣችኋል። እና እውነታንና ውሸታን መለየት ያቃተን ጊዜ ላይ ደርሰናል። ማን ደግሞ ውሸቱን አውቀህበት አንተ ውሸታን ነው ካልከው የእሱ ብሰሉ ቁጭ የምለው እኔ እያለ እና በጣም የመገርም እውነታ። እንደዚህ አይነት ሰዎች በአይን አይታችሁ መለየት ትችላላችሁ፣ ወይንም በአነጋገር ማወቅ ትችላላችሁ፣ ወይንም በማሳየው የእንቅስቃሴውን መረዳት የምትችሉ ስንቶቻችሁ ናችሁ? እስቲ በኮሜንት ላይ አስቀምጡልኝ። አዎ እውነት ነው የምትሉት፣ አይ እውነት አይደለም መለየት አይቻልም፣ መለየት ማይቻለው በዚህ ምክንያት ነው፣ መለየት የሚቻለው በዚህ ምክንያት ነው በሉ እና እስቲ ኮሜንት ላይ አስቀምጡልኝ። እኔ ትኩር ብላችሁ አንድ ሰው መጀመሪያ አይኑ ላይ በደንብ አይኑ ላይ እዩት እና የአፉ አከፋፈት ራሱ አንዴ ምራቁ ዋጥ ያደርጋል፣ አንዴ ወደዛ ያል፣ አንዴ ወደዚህ ይላል፣ አንዴ ማላ ያበዛል፣ አንዴ ምን ይላል። እና እስቲ በምንድን ነው እናንተ የምትለዩት? እስቲ እናንተ ያወቃችሁትን ለእኔ ማሳወቀኝ በኮመንት ላይ አስቀምጡልኝ።